እንኳን ለታላቁ ለጻድቁ አባታችን የአቡነ ተክለ ሃይማኖት በዓለ ልደት በሰላም አደረሳችሁ። ታኅሳስ 24 ቀን የታላቁ አባታችን አቡነ ተክለ ሃይማኖት በዓል ይከበራል። ለምን እናከብራለን? የምናከብረው ምንን በተመለከተ ነው ለሚሉ በጥቅሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ክፍለ ዓለም ለሚገኙ ሁሉ እንዲደርሳቸው መልእክት እናስተላልፋለን። ሸር ኮፒ ሊንክ እያደረጋችሁ እንድታደርሱልን። ታኅሳስ 4 ቀን የሚከበረው የታላቁ ጻድቅ አቡነ ተክለ ሃይማኖት ኢትዮጵያዊው ጻድቅ በዓለ ልደታቸው ይከበራል። ለየት ባለመልኩ ኢትዮጵያ ካፈራቻቸው ቅዱሳን መካከል አንዱ ዋነኛው ታላቁ ገዳማዊ ባህታዊው አቡነ ተክለ ሃይማኖት በዓለ ልደታቸው ታኅሳስ 24 ቀን ይከበራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ክፍለ ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ሃይማኖት ተከታዮች በጥቅሉ ያላችሁበት ሰዓትና የጊዜ አቆጣጠር ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን አላችሁ? እንደምን ከረማችሁ? እንኳን ለታላቁ ለጻድቁ አባታችን የአቡነ ተክለ ሃይማኖት በዓለ ልደት በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ በዓል የሰው ልጅ ከፍዳና ከመርገም የሚድንበት ቀውስና ጦርነቱም የሚጠፋበት በዓል እንዲሆን አባታችን አቡነ ተክለ ሃይማኖት በመልጃቸው በጸሎታቸው ከእግዚአብሔር ጋር እንዲያስታርቁን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ታኅሳስ 24 ቀን የታላቁ አባታችን አቡነ ተክለ ሃይማኖት በዓል ይከበራል። ለምን እናከብራለን? የምናከብረው ምንን በተመለከተ ነው ለሚሉ በጥቅሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ክፍለ ዓለም ለሚገኙ ሁሉ እንዲደርሳቸው መልእክት እናስተላልፋለን። ሸር ኮፒ ሊንክ እያደረጋችሁ እንድታደርሱልን። ታኅሳስ 4 ቀን የሚከበረው የታላቁ ጻድቅ አቡነ ተክለ ሃይማኖት ኢትዮጵያዊው ጻድቅ በዓለ ልደታቸው ይከበራል። ለየት ባለመልኩ ኢትዮጵያ ካፈራቻቸው ቅዱሳን መካከል አንዱ ዋነኛው ታላቁ ገዳማዊ ባህታዊው አቡነ ተክለ ሃይማኖት በዓለ ልደታቸው ታኅሳስ 24 ቀን ይከበራል። እኒህ ጻድቅ አባታቸው ጸጋ ዘአብ እናታቸው እግዚአርያ ይባላሉ። ለብዙ ዘመን ልጅ አጥተው በመከራ ይኖሩ ነበርና ከብዙ ጸሎትና ምልጃ በኋላ ወደ እግዚአብሔር እንግዲህ በብዙ ገንዘብ የማይገኘው ልዩ ስጦታ ልጅ ነው ለሰው ልጅና አቡነ ተክለ ሃይማኖትን አግኝተዋል ማለት ነው። ጸጋ ዘአብና እግዚአርያ ከእግዚአብሔር ጋር በመኖር እግዚአብሔርን በመለመን ታላቁን ገዳማዊውን የኢትዮጵያ ብርሃን የሆነውን ተክለ ሃይማኖትን አግኝተዋል እና አባታችን ተክለ ሃይማኖት ተወልደው ያደጉት ጽላልሽ በሚባለው ሀገር ነው። በተወለዱ በሶስተኛው ቀን እንግዲህ የሚገርማችሁ በሶስተኛው ቀን የሰው ልጅ አፉንም መፍታት አይችልም፣ ሊናገርም አይችልም። አባታችን አቡነ ተክለ ሃይማኖት ግን በሶስተኛ ቀናቸው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው እግዚአብሔርን አመስግነዋል። የሥላሴ አንድነት ሶስትነት ተገልጾላቸው ረቂቁን መለኮት አንድም ሶስትም እንደሆኑ አንድ አምላክ በአካል ሶስት፣ በስም በግብር በአካል ሶስት፣ በባህሪ በህልውና አንድ መሆናቸውን አመስጥረው እግዚአብሔርን አመስግነዋል ማለት ነው እና ይህ ታላቁ አባታችን አቡነ ተክለ ሃይማኖት በተወለዱ በሶስተኛው ቀን እግዚአብሔርን አመስግነዋል። ይህን ካደረጉ በኋላም ደግሞ በኢትዮጵያ እየተመላለሱ እየዞሩ ኢትዮጵያውያንን በማስተማር ብዙ መከራ ገድል ትሩፋት ሰርተዋል ማለት ነው አባታችን ተክለ ሃይማኖት። ይህም ብቻም አይደለም። አባታችን አቡነ ተክለ ሃይማኖት ከገድላቸው ብዛት የተነሳ ቁመው ከሚጸልዩበት ብዛት የተነሳ ጥር 4 ቀን አንድ እግራቸው ተሰብሯል ማለት ነው። አንድ እግራቸው ከተሰበረ በኋላም ደግሞ ለ7 ዓመት በአንድ እግራቸው ቁመው ከፈጣሪ ጋር ይገናኙ ነበረ። ከተወለዱ ጊዜ ጀምሮ አንድም ቀን ከእግዚአብሔር ሳይለዩ መላ ዘመናቸውን እግዚአብሔርን በማገልገል የኖሩ ኢትዮጵያ ያፈራቻቸው ቅዱስ ማን ነው ከተባለ ታላቁ አባታችን ተክለ ሃይማኖት ነው። በረከታቸው ከሁላችን ጋር ይሁን። እኛንም በምልጃቸው ከእግዚአብሔር ጋር እንዲያስታርቁን የእግዚአብሔር ቅዱስ ፈቃዱ ይሁንልን። አባታችን አቡነ ተክለ ሃይማኖት ይህን ብቻም አይደለም ያደረጉት። ጣዖታትን እያፈረሱ እያመዘበሩ ጣዖታትን እያሳደዱ ምድረ ከተታ በሚባለው ላይ በደረሱ ጊዜ የዳሞት ንጉሥ መቶሎሚ የሚባለው
ጣዖታትን አንተ አሳደህ አንተ ልትመለክ ነውን ብሎ ንጉሱ ሞተለሚ አባታችን አቡነ ተክለ ሃይማኖትን በቅርጫት አድርጎ ጦመግራር በሚባለው ጉድጓድ ላይ ጥሏቸዋል ማለት ነው። በዚህን ጊዜ ታላቁ መልአክ ቅዱስ ሚካኤል በፍጥነት እንደ ቅጽበተ ዓይን ከመቅጽበተ ዓይን በፍጥነት ተቀብሎ ወስዶ ከንጉሱ ፊት አቆማቸው አቡነ ተክለ ሃይማኖትን። ከዚህ በኋላ ሁለተኛ ከንጉሱ ፊት ሲያቆማቸው ከንጉሱ ፊት በሚያቆማቸው ጊዜ ይህ መሰሪ ብሎ በሰይፍ ሊመታቸው ሲል ሰይፉ ደግሞ በእጁ ላይ ተጠቀለለ። በዚህን ጊዜ ሰይፉ በእጁ ላይ እንደ እባብ ሲጠመጠምበት ዋይ አለ። አማልክቶች ያድኑህ አሉት አቡነ ተክለ ሃይማኖት። ማዳን አልቻሉም። ቢጮህ ቢጠራ ሊያድኑት አልቻሉም። ከዚህ በኋላ አባታችን አቡነ ተክለ ሃይማኖት ያንን ሰው ጸልየው አድነውታል። ያ ሰው ደግሞ ሞተለሚ ንጉሱ ደግሞ በተክለ ሃይማኖት አምላክ በእኛም አምላክ አምኖ ተጠምቆ ጣዖታትን አጥፍቶ በኢየሱስ ክርስቶስ ጸንቶ የሚኖር ሆኗል ማለት ነው። ስለዚህ አባታችን ተክለ ሃይማኖት በምድር ላይ 99 ዓመት ከ8 ወር ከአንድ ቀን ኑረው ከዚያ በኋላ እግዚአብሔር አምላካችን ከዚህ ዓለም ድካም ከዚህ ከውጣ ወረዱ ዓለም ወደማያልፈው ዓለም እግዚአብሔር አምላካችን ወስዷቸዋል ማለት ነው። አባታችን አቡነ ተክለ ሃይማኖት በምድር ላይ ያልሰሩት ያላደረጉት ተአምር የለም። በረከታቸው ከሁላችን ጋር ይሁን። አማላጅነታቸው ሁላችንንም ከእግዚአብሔር ጋር የሚያስታርቀንና እኛም በበደል እንዳንያዝ ከኃጢአት ነፃ ወጥተን ወደማያልፈው መንግስት ለመግባት የበቃ እንዲያደርገን እግዚአብሔር አምላካችን በቸርነቱ ሁላችንም ይጠብቀን። ይህንንም በዓለ ልደታቸውን በማስመልከት ታኅሳስ 24 ቀን የተክለ ሃይማኖት በዓለ ልደታቸውን ምክንያት በማድረግ ቅዱስ ያሬድ የደረሰው ልዩ ጣዕመ ዜማ ያለው አንድ ያሬዳዊ ወረብ እልላችኋለሁኝ። ተልደቱ ለተክለ ሃይማኖት ኮኑ ህብስታህዋ ተልደቱ ለተክለ ሃይማኖት አድባር ኮኑ ህብስታህዋ ወፀዋ ገዳምን ፈረዩ አስካለ በረከ